ማንኛውም ሰው ያነጋ ጊዜና ያመሸ ጊዜና ወለይሰ ሀሙሁ ኢለላሁ ወህደህ ሐሳቡ ምንድነው? ሌሊትም ሆነ ቀንም ሆነ የጌታውን ዒባዳ ጌታዬ እንድታረገኝ ሆን ሐቄን አድርሼ ይሆን ወይ የተቻለኝን ያህል አድርሼ ይሆን ወይ እያለ በጌታው ዒባዳ የተሻገለ የሆነ እንደሆነ ተሐመለ ሱብሓነሁ ሐዋኢጀሁ ኩለሃ አላህ ሱብሓነሁ ወተዓላ የሱን ጉዳዩን ሁሉ በጠቅላላ አላህ ተከፉል ያደርግለታል፣ ዋስትናውን ይወስድለታል። አላህ ወሐመለ ዐንሁ ኩለማ አሐመሁ የሚያሳስበውን ሁሉ እኔ ነኝ እንግዲህ አንተ ዝም ብለህ ዒባዳህን አድርግ ይለዋል። አትስሩ ማለት እንዳይመስላችሁ ግን ወፈረገ ቀልበሁ ሊመሐበቲላህ ለአላሁ ውደታ ቀልቡ ለአላሁ ውደታ ብቻ እንዲሆን አላህ ያረግለታል። ወሊሳነሁ ሊዚክሪሂ ምላሱንም ለሱ ዚክር ብቻ እንዲያረገው ያረግለታል። አሁን የኛ ይሄ ምላሳችን አላሁ አክበር ምንድነው? አሁንም ከዚህም ሳንወጣ ጀምረን ተመስጂድ ሳንወጣ ጀምረን ወደ ሌላ ነው የምንጋበዘው ማለት ነው። የሱን ምላሱን ለዚክር ብቻ ያረግለታል አላህ ሱብሓነሁ ወተዓላ። ወጀዋሪሐሁ አካሉን ሁሉ ደግሞ ሊጧዓቲሂ ይኸው ለአላህ ተገዥ የሆነ ወመን የተወከል ዐለላህ ፈሁወ ሐስቡህ ወደ ጌታው የተመካ በቀደሩ ያመነ አንተ ወስነሃል ሁሉንም ኒዕማ የተባለን ሁሉ ወስነህ ጨርሰሃል። ለእኔ የተባለው አያመልጠኝም ለእኔም ያልወሰንከው አላገኘውም ብሎ በዚህ ያመነን ሰው አላህ ስብሓነሁ ወተዓላ እኔ በቂው ነኝ እኔ ዋሱ ነኝ ለሱ ብሎ ዋስትናውን ይወስዳል ማለት ነው። የዚህ ተቃራኒስ ወኢን አስበሐ ወአምሳ ወዱንያ ሐሙሁ ሐመለሁ ላሁ ሁሙመሃ ወጉሙመሃ ወአንካደሃ ወወከለሁ ኢላ ነፍሲህ አላህ ለዱንያ ተሆነ ሐሙ ሌሊትም ቀንም እንዲያው እሷን ለማገኘት ተሆነ እኛማ ስንሰግድም ሆነ ማንኛውንም ነገር ስናረግ ሆነ ለዱንያችን ነው ተአኺራችን የበለጥ ሆነን ዱዓ የምናረገውም ማለት ነው። አላሁ አክበር እንደማይገኝህ ግልጽ መሆኑን እየነገረን ነው። ሐመለሁ ላሁ ሁሙመሃ ወጉሙመሃ ወአንካደሃ ሐሳብ የተባለን ሁሉ እገም ሐም የተባለን ሁሉ አላህ ያሸክመዋል። ወወከለሁ ኢላ ነፍሲ በል እንደገባህበት ውጣው የምታገኝ ተሆነማ እንግዲያ ነው የሚለው አላህ ማለት። ረሱልም በሐዲሳቸው ሰለዋቱላሂ ወሰላሙሁ ዐለይሂ እንደዚሁ ነው ያደረጉት። ወጀዐለ አላሁ ሱብሓነሁ ወተዓላ ፈቅረሁ በይነ ዐይነይሂ በአይንና በአይኖቹ መካከል አድርጎ ያን ድህነቱን እንደዛ ያረገ ነው የሚያሳየው። ጠይብ ፈሸገለ ቀልበሁ ዐን መሐበቲሂ ቢመሐበቲል ኸልቂ የአላህ ውደታ ተቀልቡ ይወጣና በሰው ላይ የሰው ውደታ ነው። ምንድነው የሰው ውደታ? እከሌም ብጠጋው እንዲህ አረግልኛል እከሌም ብጠጋው እንዲህ አረግልኛል የሚል ማለት